ምን ያህል እንዳማረብኝ ላሳያቸው። ይሄ ባረገው ለራሴ ያምራል። አይኑን ይዞ እየጠፋ ነው። ባካችሁ ቅጡስን ውዬ ልጅን ነገር ወልደሽ እዩ። ብር በኖረኝና ወለጄ ለእናንተ ባሳየው። ወገቡን የነፋሁት ሱዳን ጠረፍ፣ ከሱዳን ጠረፍ ቱ ያልኳት ምራቅ ሳደርግ ይመለሳል። ገባ ካሽካሽ ቋቃጭ። ይሄን ነው የሚሰማው ልጁ። ሰው ፊት አዋርዶኝ ጠረጴዛ ላይ ወጥቶ ተሳድቦ ሰው ትልቅ ሰው ተናግሮ ውይ ልጅ አይደለም። ምን አባቱ ልጅ ነው? የምን አባቱ ልጅ ነው? ፐርካተር መግባት ነው እንጂ እንዴ! ልጅን ዛሬ ቀጣችሁት ነው ነገ ደህና ሰው ሆኖ የሚያድገው። አንድ ልጅ ዋልጌ አርጋችሁ አሳድጋችሁ ሺ አይሆንም። ነገ እናንተንም አይጦራችሁ እንዴ ዞር ብሎ ነው የሚያልፋችሁ። እግዚአብሔር ነው የምሬን ነው እንዴ! ስራት ልጅ ባይናችሁ እንዲህ ካልፈራ ምኑ ልጅ ሆነ? ምኑንስ እንዴ በበትር ቅጣ ይላል እኮ መጽሐፉ። ወልደሽ አሳይሽ አጠናግሬ ነው እናንተንም ልጅ ብሮጣው እንደ ባልወልድ እንኳን ወንድ ልጅ ሆነ ቁርጥ ስጋ ካልወደድክ ወይ ቱርክ ሄደ ጾታን አስቀይረሃል ወይ ደግሞ ያ ነገር ነህ እንጂ ሰው ወንድነት አይፈታተንህም ወይ? ከሷ እኩል መረቅ ያለው ጥብስ ለኔም ጥርሴን እንዳያመኝ ስትል ቅንድብህን ስታበጥረልህ አመድ ካሌለህ አበድርኝ ይሻላል። ማርያምን ወንድ ልጅ እየመተረ ሲሰጥ እስቲ እቺን ሞክሪያት ሲል ነው እንዴ? አይፈታተንህም ወይ ወንድነት? እግዚአብሔርን በቃ አለው እኮ በቃ ከቁርጥ ጋር እኮ አብለው ግርማ አለው። ግርማ ቢስ ቀንጨራ፣ የሰው ቀንጨራ። ፍቅረኛ አለሽ ወይ? አረ አንተ ሰላም ነው አሊ። ሃይ እንዴት ነሽ? አልሐምዱሊላህ። አንዳንድ ራንደም ጥያቄዎች ጠይቅሻለሁ። ሴሌብሪቲ ክራሽ አለሽ? የለኝም። ከሀገር ውስጥም ከሀገር ውጭም? ለራንደም ሰው። እሺ የምትወጂው የአንቺ የምን ጊዜም ምርጥ ፊልም? አማርኛ እንግሊዝኛ? ከፈለግሽ አማርኛ፣ አንድ አማርኛ አንድ እንግሊዝኛ። አማርኛ የወንዶች ጉዳይ። እንግሊዝኛ አራኒ ብዙ ረሰበናት። ለዋል ፍቅረኛ አለሽ ወይ? አረ ይሄማ አይጠየቅም ነው ጥያቄ። ፐርሰናል ነው? ፐርሰናል። ቴክን ወይስ ቴክን ቱ ቢ? አረ አንተ አረ በጣም ሲንግል ነኝ። እሺ the most embarrassing moment ምትይው አለ በህይወትሽ ተጋጥምሽ? ቢቢ ቲክቶክ ሰሪ ወር መንገድ ላይ ወር ካርናቂዎችሽ ምታስተውሽ? እኔ እንጃ። አሁን እዚህ ጋር በረከትን ተሰድበው ወድቄ ነበር። የኪያራ ኪሎ ያ የልጅ አባት መሳደብ አይከብድም? አይ ብዙ አያገባኝም። እሺ ለዋሊ ቴንክ ዩ በጣም ነው የምንወድሽ። ቴንክ ዩ አመሰግናለሁ። የኔ ቆንጆ ይሄ ባለ ተዳር ወንድ ጣብሰሽ ወይ ለኔ ብሎ ሚስቱን ፈቶ ልጆቹን በትኖ ምናምን እንኳን ልጆቹና ሚስቱን ሊበትን ማለት ነው። አንድ ቀን የፈሰሰው ባንቺ ስም ቀና እንደማያረግ ነው ምነግርሽ። እግዚአብሔር የጠና በሽታ ብትታመሚ እግዚአብሔር ይማርሽ አይልሽም። አንሶላ ላይ እንደሚያሽሽ አይደለም፣ አይፈልግሽም። መደበሪያው ነሽ አንቺ አለቀ። ቤቱን የገነባውን ነገር ህይወት አያፈርስም። አስረግጬ ምነግርሽ እቃቃ መጫወቻ አሻንጉሊት ነሽ። ስለዚህ ራስሽን አክብረሽ ዞር። እግዚአብሔር ለኔ ትዳር ስጠኝ ጥሩ ብለሽ መጸለይ ነው እንጂ ሰው ትዳር ላይ ውጥ አትበሉ። ትዳር መሃል አትግቡ። አያምርም። ራስን ማዋረድ ነው፣ ጀብድም አይደለም። ባለጌ እኔም በሃይማኖቴ አንቺም በሃይማኖትሽ የተባለው ዘፈን ነው። በቃ አለቀ። እውነተኛ ህይወታችሁ ላይ አምጣታችሁ ችግር የለም እኛ ፍቅር ነው እንጂ እምነት አይለየንም። እንዴት ነው የማይለያችሁ? አግብታችሁት ነገ ወልዳችሁ እንዴት ልትኖሩ ነው? ከቤተሰብ ጋር እንዴት ነው የምትቀላቀሉት? ከዛ ልጅስ ሲወለድ እናንተስ እሺ ተጠናግራችሁ ተጋባችሁ። ልጅ ስትወልዱ ምንድነው የምታረጉት? የትኛው እምነት ነው የሚከተለው? የሆነ የተዘበራረቀ ነገር ራሳችሁ ውስጥ አታስገቡ። ከመነሻው የተለያየ እምነት ከሆናችሁ አትቀራረቡ። ምን አደከማችሁ? ለምን ቁስል ይዛችሁ ትወጣላችሁ? እኔ እኮ ፍቅራችን ብቻ ያሸንፋል። አያሸንፍም። ለትዳር ፍቅር ብቻ መሰረት አይደለም፣ ብዙ ነገር አለው። ቤተሰብ ከቤተሰብ ነው የሚጋባው። አትጨማለቁ። እኔ እኮ ግራ የሚገባኝ አንድ ቀን እንኳን አበባ ሰጥቶሽ ለማያውቅ ሰውዬ ማሳ ሙሉ ጤፍ የሚያበቅል እንባ የምታነቢው ሴትዮ ነሽ። ምንድነው ችግርሽ? አባትሽ ከሱ የተሻለ፣ ወንድሞችሽ ከሱ የተሻለ፣ ኢቭን ጓደኞችሽ ከሱ የተሻለ ትሪት አያረጉሽም? ጭንቅላታችሁን መጠቀም ጀምሩ፣ በሴም ታይም ልባችሁን በምትጠቀሙበት ጅል